ኢራን ይህንን ጦርነት መቀጠል ትፈልጋለች በሚለው ዙሪያ ላይ መቀጠል አትፈልግም ነው ማቆመውም ትፈልጋለች። ስለዚህ ሁለቱ ሀገራት ማለትም እስራኤልና ኢራን ወደ ተኩስ አቁም ስምምነቱ እንዲገቡ ነው የምትፈልገው። ዩናይትድ ስቴትስ ኦፍ አሜሪካ በዚህ ጦርነትም ተጎትታ እንድትገባ አትፈልግም። ለዚህ ነው በመካከለኛው ምስራቅ የሚገኙ የተለያዩ የዩናይትድ ስቴትስ ኦፍ አሜሪካ ቤዞች አሉ። እነዛ ቤዞች ላይ ጥቃት እየወሰደች ያልሆነችው ምክንያቱም እነዚህ ጥቃቶች ተወሰዱ ማለት ዩናይትድ ስቴትስ ኦፍ አሜሪካ ወደ ጦርነቱ ተጎትታ ትገባለች። ምንም እንኳን አሁንም በተዘዋዋሪ መንገድ ዩናይትድ ስቴትስ ኦፍ አሜሪካ ከፍተኛ ድጋፍን ለእስራኤል እያረገች ቢሆንም በእስራኤልና በኢራን ጦርነት ኢራን እንደቀላል የምትታይ ሀገር አይደለችም። የብዙ ዓመት የጦርነት ሂስትሪ አላት ሀገር ነች። ያ የጦርነት ሂስትሪዋ ደግሞ በማሸነፍም እንዲሁም ደግሞ በተለያዩ ሽንፈቶችም የታጀበ ነው። ስለዚህ የጦርነት ሂስትሪ ያለው ሀገር ጋር መዋጋት ስፔሻሊ ደግሞ በመካከለኛው ምስራቅ በጣም እጅግ ጠንካራ ከሚባሉ ጦሮች መካከል አንደኛው የኢራን ጦር እንደሆነ የሚታወቅ ነው። በብዙ ሺህ የሚቆጠሩ ሚሳኤል ድሮኖችን ታጥቃለች። ኢቭን ሚሳኤሎቹ የእስራኤልን የመከላከል በጥሰው ገብተው ከፍተኛ ጉዳት ሊያደርሱ የሚችሉ ነገሮች ናቸው። ስለዚህ በዚህ ሰዓት ኢራን የምትፈልገው ምንድነው ካላችሁ ከዚህ በፊትም እንደተናገረችው ከእስራኤል ጋር ያለውን ጦርነት ጋፕ ማድረግ ነው። ዩናይትድ ስቴትስ ኦፍ አሜሪካም ተስባ እንድትገባ አትፈልግም። እንግዲህ ሁላችሁም እንደምታውቁት ከ4 ቀን በላይ ያስቆጠረው ጦርነት እስካሁን ድረስ እርስ በርሳቸው ዌቭ ኦፍ ኤር ስትራይክ ወይም ደግሞ የአየር ጥቃቶችን እየተሰነዛዘሩ ይገኛል። እስካሁን ድረስ ባለ መረጃ ከኢራን ወገን የተለያዩ መረጃዎች እንደሚያሳዩት ከ200 በላይ ሰዎች እንደሞቱ ነው ህፃናትና እናቶችን ጨምሮ። ከእስራኤል ወገን ደግሞ ከ20 በላይ ሰዎች እንደሞቱ እየተገለጸ ይገኛል። የተለያዩ መሰረተ ልማቶች ከሁለቱም በገን ወድሞባቸዋል። ከዛ በተጨማሪ የተለያዩ ተጽዕኖዎችን ኢራን ልታሳድር ትችላለች። ከዛ ተጽዕኖዎች መካከል ኢኮኖሚክ የሆነ ተጽዕኖ ልታሳድር ትችላለች። እንዴት ነው ኢኮኖሚ ተጽዕኖ የምታሳድረው ካላችሁኝ ስትሬት ኦፍ ሆርሙዝን ልዘጋው ትችላለች። እንግዲህ ሁላችሁም እንደምታውቁት በዓለማችን ላይ የተለያዩ ነዳጆችን በማጓጓዝ ዙሪያ ላይ ከፍተኛ ሚና የሚጫወት መተላለፊያ መንገድ አለ። ያ መተላለፊያ መንገድ እንግዲህ ስትሬት ኦፍ ሆርሙዝ ነው። ስትሬት ኦፍ ሆርሙዝ ተዘጋ ማለት ደግሞ በዓለማችን ላይ የሚገኘው ወይም ደግሞ የሚዘዋወረው የነዳጅ መጠን ስለማይዘዋወር የነዳጅ መጠን ይጨምራል ማለት ነው። ስለዚህ በእንደዚህ አይነት መንገድም አቅሟን ልታሳይ ትችላለች። ስለዚህ ኢራን በተለያዩ ሚንሶች አቅሟን የምታሳይበት መንገድ አለ። ምንም እንኳን ቅድም ከ1000 በላይ የተለያዩ ድሮኖችና የተለያዩ ሚሳኤሎችን ብትታጠቅም እንኳን ኢራን ከጊዜ ሂደት በኋላ ጦርነቱ በዚህ የሚቀጥል ከሆነ የድሮኖቿና የሚሳኤሎቿ መጠን እየቀነሰ እንደሚመጣ የሚታወቅ ነገር ነው።